ነገር የለም። እዛው ጫፍሻት ነጭ ቆና አርጊ ለምትይ አንቺ እኔ ንገፈተሽ ማን እንደሆንኩ አላወቅሽም መሰለኝ። ፍቅር እኮ ነኝ፣ አጋጭሻለሁ። እሺ ጭራሽ እኔና እሷ ማለትም ጀምረሃል። አው ልታወጣችን የመጣሽው ወይስ አዝነሽልን? አባሽ ይቺ ሰሚኛለሽ? አዲያ ጥቅም ከዚህ በኋላ እንዳላገኝሽ። እሺ ጭራሽ ስሜንም ታውቋለህ። እቺ ፍቅር ናት ይላከች። ስራችንን ሳንጨርስ የት ነው የምትሄደው? አንተ ማን ነው እዚህ ቤት ወሳኝ ያደረገ? ባርኪ ሙሉ ኃላፊነቱን ለኔ ሰጥቶ የሚሄደው። አፍን ዝጋተ ደግሞ የምሬን እኮ ነው። አንቺ ምን አጥፍተሽ ታውቂያለሽ? እህቴ ላይ አደርጋለሁ ብትል እገልሃለሁ። እሺ ምን ታስቢያለሽ? ቆንጆ ከዚህ በኋላ አጠገቤ እንዳትደርስ። እሺ ማን አንተ? ተረጋጊ። እኔ ፍቅር ጓደኛ ነኝ። እና ምን ልሰራ ክፍል ገባ? ሌባ ነህ? አይ መኝታ ቤቴን ሳስቼ ነው። ይቅርታ ቤዛ። ጭራሽ ስሜንም ታውቋለህ። እቺ ፍቅር ናት ይላከች። አረው ድረሱልኝ። አንቺ አምሻል እንዴ? ምን ሆነሽ ነው የምትጮሂው? ምን አደረኩሽ? ጭራሽ ልታደርገኝ ማስበ ነበር። ድረሱልኝ። ምንድን አንተ እዚህ ምን ትሰራለህ? ኧረ ስጮህ ጊዜ ምን ሆና ነው ብዬ እኮ ነው መኝታ ቤቱ የገባሁት። ምን ሆነሽ ነው ቤዛ? ይሄ ልጅ ታውቁታላችሁ? ናኦል ጓደኛዬ ነው። ምን ነው ምን ፈልገሽ ነው ቤቱን የምትበጠብጭው? አሃ አንቺ ነሻ ክፍሌ ላክሽው። ቆይስ ተረጋጊ ቤዛ። ምንም ነገር ሳይፈጠር ለምንድን ነው የምትጮሂው? ምንድነው? ቆይ እዚህ ቤት ሰው መተኛት አይችልም እንዴ? ምን የሚያስጨዋችሁ? ተሳስቼ ክፍሏ ስገባ ጮኸች። ከዛ ደግሞ ላረጋጋት ስሞክር ደግሞ የበለጠ እየጮኸች መጣች። ሲጀመር አንተ እዚህ ምን ትሰራለህ? ለምን እስካሁን አልሄድክም? እኔ ነኝ እዚህ ገብቶ እንዲተኛ የነገርኩት። ቤዛ እዚህ እንደምትኖር እያወቅሽ እንዴት ትልኪዋለሽ? ያው ቤዛ እንደለመደባት ኤላ ጋድራ ይሆናል ብዬ ነው። እሺ ምን አደረች እንበል። እሱ ለምንድን ነው እዚህ ክፍል ውስጥ የሚያድረው? ወይስ ሌላ ጉዳይ አላችሁ? ደግሞ ክፍል ተሳስቶ ነው ያልሽውን ጨዋታ እዛው። እሺ በሌሊቱ መኝታ ቤት የምፈልገው? ይቅርታ፣ በጣም የኔ ጥፋት ነው። ሁሉም ሴቶች ናቸው። የት ልደር? እዚህ ቤት እንዳትመጣ ብዬ ስንቴ ነው የነገርኩ? አንተ ግን አትሰማኝም አይደል? ዴቭ እባክህን ብቻ ከቤት ውጣ እንዳትለኝ። ትፈራለህ? አይ ሳይሆን ግን ባለፈው ማታ ወጥቼ ነው ስልኬን የተበላሁት። ና ሳሎን ተኛ። በቃ ሁላችሁም ተኙ። ነውጣ ምን ታፈጫለሽ? ሂጂ ውጪ። ምን ልታረጊ እንደነበር ያልደረስኩበት እንደምስሽ ነቅቼብሻለሁ። እሺ ቦክ ቦክ የኔ ቆንጆ ምን ነው በጠዋት ወደ ልትሄጂ ነው? አዴን እመለሳለሁ ብያት ስለመጣው ትጨነቃለች። ደርሼ ልመለስ። በዚህ ጠዋት? ቆይ በኋላ ቆይተሽ ትሄጃለሽ። ምን ነው ትፈልገኛለህ እንዴ? ሁሌም እኮ እንደፈለግኩሽ ነው የኔ ቆንጆ። እሺ ለምን እንደፈለግከኝ ንገረኝና ቶሎ ጨርሼ ልሂድ። ለልዬ እዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም። ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ ነው። እባክሽ ለሊ ከእሷ ጋር አትጣይ። ቤዛ በጣም ጥሩ ሰው ናት። አንቺ ስላላወቅሻት ነው እንጂ። በጣም ታሳፍራል። ዛሬም ስለሷ ጥሩነት እያወራህ ነው? እኔ እንጃ እንዴት እንደተመለከትሽው አላውቅም። እኔና ቤዛ ማል ምንም የፍቅር ስሜት የለም። ደግሞ አንቺ እንዴት ርካሽ አድርገሽ ብታስቢ ነው የጓደኛዬን የባርኪን ፍቅረኛ ከኔ ጋር እንደዛ የፍቅር ስሜት ይሰማል ብለሽ የምታስቢው? አንተ እንደዛ ይሰማል እያልኩ አይደለም ሜላ። ነገር ግን ቤዛ እንደዛ እንደሚሰማት በጣም እርግጠኛ ነኝ። እባክሽ ሊሊ እንደዚህ አጉል ተጠራጣሪ አትሁኝ። ይሄ አንቺ ሀሳብ ነው እንጂ እኔና እሷ ማለት እንደዚህ አይነት ሀሳብ የለም። ጭራሽ እኔና እሷ ማለትም ጀምረሃል? ልልዬ ለምን ዝም ብለሽ በሆነ ባልሆነ ትጨነቂያለሽ? እኔ አንቺ ሰው ነኝ፣ ሁሌም ከጎንሽ ነኝ። ልታምኚኝ ይገባል። አምናለሁ እኮ ነገር ግን ምንም ግን ብሎ ነገር የለም። እኔ አንቺ ሰው ነኝ እኮ ምንም ልጠረጥርኝ አይገባም። ደግሞ ቤዛም ጓደኛዬ ናት። እንደዛ አምነሽ መቀበል አለብሽ። ለአንተ የማይታዩ ለእኔ የሚታዩን ብዙ ነገሮች አሉ። ውስጤ ምንም ሰላም አይሰማኝም። የሆነ የሚፈጠር ነገር እንዳለ እየተሰማኝ ነው። ልልዬ ምንም ነገር አትፍሪ፣ ሁሌም ካጠገብሽ ነኝ። ደግሞ እኮ ማማረር ሳይሆን ፈጣሪ ማመስገን ነው ያለብን። እማዬ አባዬን አናግረው አሳምነው ሁሌ ካንቺ ጎን እንደምሆን እርግጠኛ ነኝ። መቼም አንለያይም። አመሰግናለሁ። ይላ ትተኸኝ ብትሄድ ምን ሊፈጠር እንደሚችል መገመት ይከብደኛል። ነገሮችን አስተካክላለሁ ብዬ አስቤ ነበረ። ነገር ግን እኔ ካላንተ ምንም ነገር ማድረግ አልችልም። አንተ ለእኔ ደካማ ጎኔ ነህ። በአንተ ጉዳይ ማንም ሰው ምንም እንዲናገረኝ አልፈልግም። ደግሞ ያችን ቤዛን ስርዓቷን ነው የማስይዛት። ቆይ እስኪ ስሚኝ ለሊ፣ አንቺ ከባርኪ ጋር ጓደኛ ነሽ አይደል? ባርኪ እኮ ጥሩ ጓደኛዬ ነው። ለእኔም ለአንተም እኮ ጓደኛችን ነው። እሺ እኔ ከሱ ጋር አንቺ የፍቅር ስሜት አለሽ ብልሽ ምንድን ነው የሚሰማሽ? እንዴት ትጠረጥረኛለህ? አየሽ ለሊ፣ አሁን አንቺን የተሰማሽ ነው ከጓደኛ ጋር ስትጠረጥርኝ የሚሰማኝ። ይሄ ቤዛ ለአንተ ከሚሰማ ስሜት ጋር አይገናኝም። ኤላ ያች ልጅ ትርቃት እንደሆነ ራቃት።
ካለበለዚያ ግን በእኔና በአንተ መሀል እንድትገባ እየፈቀድክላት ነው። ያንን ካደረክ ደግሞ ያንተ ምርጫ ነው። እኔ መናገር ያለብኝን ነገር ተናግሬያለሁ። የራሱ ጉዳይ። እሺ ወዴት ነው? አደጋ ልሄድ ነው። እንዴት አደርሽ ኬኳ? አደይ አንቺ አደይ፣ አንተ ደግሞ እዚህ ምን ትሰራለህ? አንተም እንደ ዴቭ ኪችን ውስጥ ማለት ጀመርክ እንዴ? ኪችን ውስጥ ደግሞ ለምን ይገባል? እንደ አደይ ምግብ ለማብሰል ነው። መቼስ ምግብ እያበሰልኩ ነው አትለኝም? እንደደረሰና እንዳልደረሰ የጠየኳት ነበር። ምን ነው ቅር አለሽ ኬኳ? ለማንኛውም አደይ በእናትሽ ፈጠን ፈጠን አድርጊ ቶሎ። የምትሄጂበታለህ? አዎ ኤላ ጋር ልሄድ ነው። ኤላ ማን ነው? ኤላ ማለት የለምለም ፍቅረኛ ነው። አደይ አላውቅም ይባላል። እሺ ካላወቅሽ ደግሞ መጠየቅ ነው። ኤላና ለምለም ተለያይተዋል። ፍቅረኛ አይደለም። አሁን ላይ ከቤቱ አባሯት ነው። እዚህ እንደ አደይ ሰራተኛ ነች እንዴ? ቆይ ሴቶቹ ምን እየሆኑ ነው የቤት ሰራተኛ የሚሆኑት? አንዱን ሀብታም አግብታችሁ ድልቅ ቅብላችሁ አትኖሩም እንዴ? ከማግባቱ መስራቱ አይሻልም? አንቺ እኮ ሴት ልጅ ነሽ። ባልሽ ነው ለአንቺ መልፋት ያለበት። ለባልሽ አንቺ ንግስቱ ነሽ። በቃ እሱ ያመጣውን ነገር ማቅረብ ነው ስራሽ። እንዴ ይሄማ ከቤት ሰራተኝነት እኮ አይተናነስም ነው እንዴ? እየሰራው ካበላሁትማ ያው እኩል ሆነን ማለት እኮ ነው። አንቺ ደግሞ ቀበጥ ሚስት ኮንሽማ ግዴታ ትሰራለሽ። እንደ አደይ ግን የቤት ሰራተኛ መሆን ልክ አይደለም። ሴትነትና ቁንጅናሽን ተጠቅመሽ በጣም ብዙ ሺህ ነገሮችን በቀላል መንገድ ማሳካት ትችላለሽ። አልገባኝም። ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ቢሆን ደግሞ ለራስ እንጂ ሌላ ለማንም አይጠቅምም። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? የኔ ጥረት ድካም ካልታከለበት። ደግሞ አሁን ላለሁበት መሰረቴ እኔነቴ ነው። አደይን ተዋት እባክህ ነው አውሌ። ግን ለእኔ አስረዳኝ በእናትህ። እንዴት ነው ሴት ስለሆንኩ ብቻ ምንም ሳልደክም በቀላሉ ማግኘት የምችለው? አረ ሊዱ ዝም በይ አንቺ። ለእኔ ንገረኝ ነው አውሌ። ቆይ አስረዳሻለሁ፣ ችግር የለውም። አደይም ግን በደንብ ስሚ። እዚህ በዘይት የተጠበሽ እድሜ ልክሽን ከምታቃጥይ በአጭር መንገድ አንቺና ቤተሰብሽ እንዴት መቀየር እንደምትችይ ያሳይሻለሁ። ስኬት ማለት ከፈጣሪ ጋር መጣላት፣ ያልሆነ ስራ መስራት፣ ገንዘብ መሰብሰብ ከሆነ ይቀብኝ። ህልሜን በራሴ ጥሬ ግር ያሳካዋለሁ። መቼም አይሳካልሽም። እድሜ ልክሽን የፍቅርና የሊዱ ተመላላሽ ሰራተኛ ነው የምትሆኝ። ይልቅ ነቃ በይና ምንም ሳትለፊ የወር ደመወዝሽን ለሳምንት ማድረግ ልመጂ። ከዛ ደግሞ ሲሄድልሽ የሳምንቱን ለቀን ማድረግ ትጀምራለሽ። ገባሽ? እኔ ወንድነት ይዞኝ ነው እንጂ እንዴት እንደማደርገው አሳያችሁ ነበር። ለእኔ አታሳየኝም ነው አውሌ? በደስታ አሳይሻለሁ። ሊዱን ተዋት፣ አታታላት። አርፋ ትቀመጥበት። የሰይጣን ሀሳብ አታሳስባት። ቆይ አንቺ ምን አግብቶሽ ነው ስለኔ የምታስጠነቅቂኝ? በጣም የተናናቅን አልመሰለሽም? ግን እሷን ታያት የኔ ቆንጆ። እኔ በአጭር ጊዜ ውስጥ እንዴት እንደምትለወጭ አሳይሻለሁ። ጎሽ ቴንክ ዩ ሊድ። ይሄ ልጅ ቆይ ምን እያደረገ ነው? ይህን ጸባዩን ፍቅር ተወቂዋል። ነቅታል እንዴ? አዎ ነቅቻለሁ። ምን ልትሰሪ ገባሽ? ፈልገሽ ነው? አንተን ሳይሆን ያንን ከንቱ ነበር የፈለግኩት። አይቻው በጣው። ባይሆን አንተ ከፈለከኝ አለው። ከዋርጌ ጋር መቼ ልትጋቡ ወሰናችሁ? አልወሰንም። ምን ነው ሚዜ ለመሆን ቸኮልክ እንዴ? ማለቴ ከባርኪ ጋር ትንሽ ስለተጋጨን አላወራንበትም። ለዛ ነው የጠየኩሽ። ለምንድን የተጋጫችሁት? በዛች አደይ ምክንያት ነው? ማን ነገረሽ? ይህን ሁሉ ነገር ነግሮሻል እንዴ? አይ እሱ አልነገረኝም። ፍቅር ናት የነገረችኝ። ቆይ ግን ባርኪ ከሰራተኛ ጋር እንዴት እንደዚህ ነገር ያስባል? ይህ እኮ ራስን ማርከስ ነው። ቤዛ፣ የሰው ልጅ ሸቀጥ አይደለም። እሺ፣ ውድና ርካሽ የሚባልን ፍጡር አይደለም። አትሳሳች። አንተማ ምን ታደርጋለህ? አንዴ ገብቶልሃል። አደይ በጣም ከባድ ሰው ናት ማለት ነው። ስለማታውቂ ሰው እርግጠኛ ሆነሽ አትናገሪ። ተጠንቃቂ። እሺ፣ አደይ ጥሩ ሴት ናት። ጥሩነቷን ደግሞ ልታውቂ የምትችይው ቀርበሽ ስታያት ነው። ቀርበሽ ሳታያት ግን እንዲህ ነች እንዲህ አይነት ማለታች። መጀመሪያ ጥሩነቷን ለማወቅ ቀርበሽ ማየት አለብሽ። ገባሽ? ላውቃት አልፈልግም። ምን ትሰራልኛለች? ጭራሽ ከባርኪ ጋር የሆነ ግንኙነት እንዳላችሁ ስሰማ ፍቅርን አላምናትም ብዬ እንጂ መጥቼ ባንቃት ራሱ ደስ ይለኝ ነበር። ቤዛ፣ ስነ ስርዓት። አደይን እንደዚህ እንዳትናገሪያት። እኔ አልገባኝም። ቆይ ልጅቷ ምኗ እየሰባችሁ ነው? ምንም የሚስብ ነገር እኮ የላትም። እሱን ለእኔ ተይው እሺ። ላፈቀርኳት በፍቅሯ ክንፈላልኩላት ታያት። አንቺ ላይ አይመለከትሽም። ገባሽ? እንዴ አንቺ ደግሞ እዚህ ምን ትሰራለሽ? አንቺ ልትሰሪ ገባሽ? ነው ምሰራው። ሌላ ምን ሰራለሁ? ዴቭ
ቆይ መኝታ ክፍል ድረስ ስትገባ እንዴት ዝም ትላታለህ? አሁን ተነሽና ውጪ። አልወጣም። ምን አባሽ ልታመጪ ነው? ቆይ አንቺ ማነሽ? ዞረሽ ጭራሽ ዴቭ ጋር መጣሽ? ፍቅር ተይ፣ ምን እያደረግሽ? ምን ያገባሻል? አደይ እንኳን እንዳንቺ አልተፍጨረጨረችም። ምን ልትሆኚ ነው? ቆይ አንቺ ማን እንደሆንኩ አላወቅሽ መሰለኝ። ፍቅር እኮ ነኝ፣ አጋጭሻለሁ። እሺ ፍቅር ቆይ ተይ። ቤዛ ከክፍሌ ውጪ። ማን እንደሆንኩ አላወቅሽ መሰለኝ። አንቺ ትንሽ ሰይጣን፣ ከኔ ጋር እንዳትፎካከሪ ብያስጠንቅቄሽ ነበር። አልሰማም ካልሽ ግን አሳይሻለሁ። እሺ ፍቅር ምን እያደረግሽ ነው ያለሽው? ቆይ ከማን ጋር ነው ሰላም የምትሆኚው? ሁሌ ከሰው ጋር መጣላት አይሰለችሽ? እራሷ እኮ ናት። እኔ ምን አጠፋው? አንተ ጋር ለመድረስ ስታስብ እኔ እግሯን እንደምሰብርላት ማወቅ ነበረባት። ለምንድን ነው እንደዛ የምታደርጊው? ስለማፈቅር ነው። ማንም ሰው እንዲያወራህ አልፈልግም። ለምን አደይ አትሆንም? እኔን ደግሞ በተቃራኒው ለምን አትረጂኝም? አውቀሽ እየገገምሽ ነው እንጂ እኔና አንቺ አንድ ላይ እንደማንሆን ልብ ሆነሽ ያውቀዋል። ይህን ደግሞ ደጋግመሽ ለራስሽ ንገሪው። እሺ ለምን? ቆይ ምንድን ነው ጥፋቴ? አንተን ለእኔ መስጠት የከበደ ለምንድን ነው? እንዴት እንደምወድህ አትመለከትም እንዴ? አንተ ሳታውቀው እኮ ተዋህደኛል። አብረኸኝ መዋል ማደር ጀምረሃል። ፍቅር እባክሽ ተይ፣ ለማይሆን ነገር አትልፊ። እሷን ተዋት። አደይ ለአንተ የምትመጥን አይነት ሴት አይደለችም። ይሁን እዚህ ያለው አይደል? በቃ ሁሉንም ነገር ተወውና አብረን እንሁን። ፍቅሬን ተቀበለኝ። ዛሬም በፊትም እንዳልኩሽ በጣም ይቅርታ። እኔ ከአንቺ ጋር መሆን አልችልም። ምንም ማድረግ አልችልም። ፍቅር ዴቭ፣ ምን ፈልገሽ መጣሽ? ቁርስ ደርሷል። እሺ አደይ። ይኸውልሽ ኬኳ፣ መጀመሪያ ስራው እንደምትሰሪ እርግጠኛ መሆን አለብኝ። ከዛ በኋላ ነው ከሰዎቹ ጋር ማገናኘሽ። የምን ስራ? ምንም ስራ የለውም ምናምን አልከኝም እንዴ? እሱማ ልክ ነሽ የኔ ቆንጆ፣ ግን ደግሞ ስራው ትንሽ ሚስጥራዊ ነው። በሚስጥር ካልተያዘ አይሆንም። ለዛ ነው ሰዎች እንዳትናገር ይምልሽ። ኦኬ እሺ። ስማርት እኮ ነሽ። ያቺ አደይ እንደሆነች ስትፈዝ እድል አምጧታል። ተዋት እባክህ። እሷ እዛ በቤት ሰራተኝነቷን የሚያምርባት። ቤዛን ግን ስታያት እንዴት ነው የምትሆን ይመስልሻል? እሷን ተዋት በቃ። መጀመሪያ ግን ከኔ ጋር አስተዋውቀኝና ከዛ እንደፈለግ ታውቂያለሽ። ግን የኔ ቆንጆ እዚህ ቤት ውስጥ እንዳንቺ አይነቱ እኮ የለም። ምን ላድርግ? እንደው አፌ ቁርጥ ይበልልህ። ምን አለ ለዛች ፍቅርን ብትነግርልኝ። እስካሁን ማንም አልነገረሽም እንዴ? ያው ሴት ጓደኞቼ ግን ቆንጆ ነሽ ብሎኝ አያውቁም። ብዙ ሰው ግን ብሎኝ ያውቃል። አንቺ ግን የሴት ጓደኞችሽ ቆንጆ እንደሆኑ ነግረሻቸው ታውቂያለሽ? ካማረባቸው። አይ ሴቶች በቃ እርስ በርስ አትደናነቁማ። እንደናነቃለን፣ ግን ያው ደስ እንዲላቸው ነው ማደንቃቸው እንጂ ምንም የሚደነቅ ነገር የላቸው። በይ በቃ አሁን ልውጣ። አደራ ሊዱ፣ ይሄ ስራ በእኔና አንቺ መሀል ይቀር። ማንም ሰው መስማት የለበትም። እሺ እሺ፣ ችግር የለም። ቻው በቃ።